የቴዲ አፍሮ ዳስጣል የተሰኘው ሙዚቃው ማህበራዊ ሚዲያውን አጥለቅልቆታል። የድምፃዊ ቴዎድሮስ ካሳሁን ቴዲ አፍሮ ስድስተኛ ስቱዲዮ አልበም ኢትዮሪካ ሚያዝያ 8 ቀን 2018 ዓ.ም ከቀኑ 8 ሰዓት ላይ በይፋ ለህዝብ ማድረሱ ይታወቃል። አልበሙ በተለቀቀ ጥቂት ደቂቃዎች ውስጥ በውስጡ ካካተታቸው የሙዚቃ ስራዎች መካከል ዳስጣል የተሰኘው ሙዚቃው በበርካታ ኢትዮጵያውያን ዘንድ ከፍተኛ መነጋገሪያ ሆኗል። ሙዚቃው በተለይ በማህበራዊ ትስስር ገጾች ላይ በስፋት እየተጋራ ሲሆን በርካታ አድናቂዎችም ስራው ስሜትን የሚነካና ጥልቅ መልእክት ያዘለ መሆኑን እየገለጹ ይገኛሉ። ኖር ሬዲዮ እንደተመለከተው ከሆነ ሙዚቃውን ካዳመጡ ታዳሚዎች መካከል የተወሰኑት ስራው እጅግ ልብ የሚነካና ውስጣዊ ህመምን የሚፈነቅል ነው ሲሉ አስተያየታቸውን እየሰጡ ነው። እንደ አስተያየት ሰጪዎቹ ገለጻ ዳስጣል አስለቅሶኛል፣ ውስጤን አንድዶታል፣ የማይፈነቅለው ህመም የለም፣ ከአእምሮ በላይ ነው ሲል ለሙዚቃ ያለውን ፍቅር አድናቆት ገልጿል። ታዲያ ለዚህ ዳስጣል ለሚለው ስራው መልስ ይሆን ዘንድ የአፋን ኦሮሞ ዘፋኞች ምላሽ መስጠታቸው መነጋገሪያ ሆኗል። በርካቶችን አስቆጥቷል። ድምፃውያኖቹ ምን አሉ? እንዲሁም አስገራሚ ምስጢሮችን እነግራችኋለን። ቻናላችንን ላይክ እና ሼር ሰብስክራይብ በማድረግ አብራችሁን ቆዩም። የኦሮሞ ሙዚቀኛ ድምፃውያኑ ገላን ጋርሞሳና ዮሳን ጌታሁን ጋልሚ በሚል ርዕስ አርብ ሌሊት በለቀቁት አዲስ ዘፈን ባሳለፍነው ሐሙስ በተለቀቀው የድምፃውያን ቴዎድሮስ ካሳሁን ቴዲ አፍሮ ኢትዮሪካ አልበም ቀጥተኛ ምላሽ ሰጥተዋል። በኦሮሞኛና በአማርኛ ቋንቋዎች የተሰናዳው የዘፈን ስራ በተለይም በአማርኛው የግጥም ስንኝ ውስጥ የተካተቱት መልእክቶች በቴዲ አፍሮ ያዞምባና ዳስጣል ለተሰኙ ዜማዎች ምላሽ የሚሰጡ ሆነው ተገኝተዋል። በዘፈኑ ውስጥ የተካተቱት የአማርኛ ግጥሞች በከፊሉ እንደሚከተለው ይነበባሉ። ማርቡን ሰጡት ያዞምባ ነው ካለ፣ ሳቅን ካለቀሰ ለቅሶ ዳስ ከጣለ፣ የሀገር ካባ ለብሶ የመንደር ሰባኪ፣ መልአክ መስሎ መጣ የሬሳ አምላኪ፣ ይከፈት መዝገቡ ታሪካችን ይታይ፣ ሀገር ማንን ገነባ ማነውና ገዳይ። ድምፃውያኑ በስራቸው ውስጥ የታሪክ መዝገብ ተከፍቶ እውነተኛው ታሪክ እንዲታይ የጠየቁ ሲሆን በአንድ ሀገር ሲሸጥ ባልቻ በጎራዴ በሚል ስንኝም የጀግናና የነጋዴ ልዩነት እንዲታወቅ መልእክት አስተላልፈዋል። በተጨማሪም እኛ ያቃናናት ገና ታብባለች፣ ጨፍላቂው ሀገር እውነትም ሞታለች የሚሉ ስንኞች የቴዲ አፍሮን አልበም ተከትሎ የተቀሰቀሰው የሀሳብ ሙግት ይበልጥ እንዲፈፋም አድርገውታል። የሁለቱ ድምፃውያን ስራ ከተለቀቀ ጥቂት ሰዓታት ውስጥ በማህበራዊ ሚዲያዎች ላይ ሰፊ ሀሳብ ልዩነትና ክርክር የፈጠረ ሲሆን የጥበብ ሰዎች በሀገራዊና ታሪካዊ ጉዳዮች ላይ በዜማና በግጥም የሚያደርጉት ይህ የሀሳብ ፍጭት የብዙዎችን ትኩረት ስቧል። የአማርኛው ግጥም እንዲህ ይላል። ማርቡን ስጡት ያዞምባ ነው ካለ፣ ሳቅን ካለቀሰ ለቅሶ ዳስ ከጣለ፣ ማረስ አይቻልም በታረደ በሬ፣ ልትሞት አትችልም ትኖራለች ሀገሬ ማለታቸው ትኩረትን ስቧል። በርካቶችን ማስቆጥቷል። የሙዚቃው ንጉስ ቴዲ አፍሮ ግን ዝምታን መርጧል። በርካቶች የወደዱት ኢትዮሪካ አልበም ተወዳጅነትና ዓለም አቀፍ ተቀባይነትን አግኝቷል። ቴዲ አፍሮ ያለ ሚዲያዎችን ቀልብም ገዝቷል። ኢትዮጵያ ሙዚቃ ምልክት የሆነው ቴዲ አፍሮ ቴዎድሮስ ካሳሁን ገርማሞ ከዓመታት ቆይታ በኋላ ይዞት ብቅ ያለው አዲስ አልበም በአፍሪካ ብቻ ሳይሆን በዓለም አቀፍ ደረጃ ከፍተኛ መነጋገሪያ ሆኗል። እንደ ቢቢሲና አልጀዚራ ያሉ ታዋቂ የዜና አውታሮች አርቲስቱ ዳግም መመለስ በሰፊ የዘገቡ ሲሆን ቴዲ አፍሮ ኢትዮጵያን የባህልና የዘመናዊነት ድልድይ በማለት ገልጸውታል። አልበሙ በተለቀቀ ጥቂት ሰዓታት ውስጥ በዓለም አቀፍ የሙዚቃ መድረኮች ላይ ያስመዘገበው ስኬት የኢትዮጵያ ሙዚቃ በዓለም መድረክ ላይ ያለውን ተሰሚነት ዳግም አረጋግጧል። እንደ ቢልቦርድ ያሉ የሙዚቃ መጽሔቶች የአልበሙን ዲጂታል ሽያጭና እይታ አስደናቂ ሲሉ የገለጹ ሲሆን አልበሙ የኢትዮጵያን ባህላዊ ቅኝት ከዘመናዊ የፓፕ ሙዚቃ ጋር ያዋሃደበት ጥበብ የብዙዎችን ቀልብ ስቧል። ዘጋርዲያን በበኩሉ ቴዲ አፍሮን የአፍሪካው ቦምባርሌ በማለት ያሞካሸው ሲሆን በዘፈኖች ውስጥ የተካተቱት የሰላም የፍቅርና የአንድነት መልእክቶች ከሙዚቃው ጥራት ባሻገር ለዓለም አቀፍ ሚዲያዎች ትልቅ የመወያያ አጀንዳ ሆነዋል። የአልበሙ ስኬት በሚዲያ ዘገባዎች ብቻ ሳይሆን በዓለም ዙሪያ ባሉ ታላላቅ ከተሞች ከዋሽንግተን ዲሲ እስከ ለንደን በጎዳናዎች ላይ የተደረጉ የአድናቂዎች አከባበር በሲኤንኤን እና በሌሎች የማህበራዊ ሚዲያ አውታሮች ላይ በትሬዲንግ ቪዲዮነት ቀርቧል። ይህም የቴዲ አፍሮን ተጽዕኖ ከሙዚቃ ባለፈ ወደ ዓለም አቀፍ ማህበራዊ ንቅናቄ ከፍ ያደረገው ሲሆን በ2026 የዓመቱ ታላቅ የጥበብ ክስተት ሆኖ እንዲመዘገብ አስችሎታል። የዝግጅታችን ተከታታዮች እናንተስ ስለ ቴዲ አዲሱ አልበም ምን ትላላችሁ? ሀሳብ አስተያየታችሁን አጋሩን። ቻናላችንንም ላይክ እና ሰብስክራይብ በማድረግ ቤተሰብ ይሁኑ። ሰናይ ጊዜ ተመኘን።